ዘላለም ከኛ በተለየ ዓለም ውስጥ አልተፈጠረም። እኛ በተጓዝንባቸው ጎዳናዎች አልፏል። እኛ የምናያቸው ሕመምና መከራዎች በራሱም ሆነ በሌሎች አይቷል። እኛ ያሉብን ውሱንነቶች ነበሩበት። እርሱን ግን ልዩ የሚያደርገው ከኛ በተለየ መልኩ መልስ ለመስጠት መምረጡ ብቻ ነው። ብዙዎች መሰናክል ሲያዩ፣ እሱ ግን የተከፈቱ ዕድሎች ይታዩታል። ሌሎች ልዩ ወገኖች ብለው ሲያገሉ፣ እርሱ ግን ወንድምና እህቶችን ይታዩታል። ሌሎች ችግር ሲታያቸው፣ እርሱ ግን ነፍሳት ይታዩታል። ስለዚህ ሕይወቱ ዛሬም ይናገረናል። እንግዲህ አንድ ሆኖ እንደ ሚሊዮኖች ከሰራ እኛ ሚሊዮኖች ሆነን የእርሱን አደራ መሸከም እንችል ይሆን? ክርስቲያን ማለት ከፀሐይ ብርሃን እየተበደረ በጨለማ እንደሚያበራ የሶላር መብራት ነው። ዘላለም ከፀሐይ ጽድቅ ክርስቶስ ተጠግቶ የሚያበራልን ብርሃናችን ነበረ። እንግዲህ ሳያቋርጥ ያበራ ዘንድ እንደ መምህሩ ከጌታው በጸሎትና በሱባኤ ያልተለየ ታማኝ ደቀ መዝሙር ከመሃላችን ይኖር ይሆን? ስለዚህ የዘላለምን ሕይወት ስናስታውስ ስለ እርሱ ፈጣሪን ከማመስገን ባሻገር ደግሞ የሚያበረታንን መንፈስ ይልክልን ዘንድ እንለምነው። በወርሃ የካቲት ባልታሰበበት ሰዓት ጥቁር ደመና ተቋጠረ። የሐዘን በርኖስ በቤተ ክርስቲያን ጉልላት ላይ ተጋረደ። ዕድሜ ዘመኑን በድንግልና ፍኖተ ሕይወቱን በብሕትውና ያሳለፈ፣ ኃይለ መንፈስ ቅዱስ በሕይወቱ ያረፈ፣ ፈቃደ ሥጋን ከልቡናው ያረገፈ፣ ለዓይን የሚያሳሳ የእግዚአብሔርን ትርግና የሚያወሳ፣ የሕዝብን አንጀት የሚያርስ፣ የእግዚአብሔርን ስም የሚቀድስ፣ ከልቡ ትዕቢት ከአንደበቱ ሐሰት የማይገኝበት ሐቀኛ የግንባር ሥጋ፣ ለዚህ ዓለም ኑሮ የማይሸነገል፣ ለምኞቷ የማይደለል፣ እንደ ወላድ አንጀት ላዘኑ ለተቸገሩ የሚንሰፈሰፍ፣ ለምድራዊ ክብር የማይሸነፍ፣ አስተምሮ አመስጥሮ የማይጠግብ፣ በስብከት ማዕበል ሲናጥ ሲንከራተት የኖረ ውድ ልጇ ዘላለም ላይመለስ አሸለበ። መምህራችን ሆይ በምን ቃል እንሰናበትሃለን? ምን ብለንስ እንሸኝሃለን? የምንሰናበትበት ቃል አጣን። ምንም እንኳን ሞትህ ክብርህ ጉዞ ወደ ፈጣሪ መሆኑን ብናውቅም፣ ወደ ብርሃናማው ዓለም መሄድህን ብናምንም፣ ሳንጠግብህ እንደሳሳንልህ ድንገት ሳናስበው መለየትህ በላያችን የጨለማ በርኖስ የተደፋብን ሆነና ዛሬ መሰናበቻ ቃል አጣን። ከማንም ነው ዋስ? ከሐዋርያቱ ተውሰን የጌታ ፈቃድ ይሁን ብለን ዝም እንበል? ወይስ ከዳዊት ተውሰን ሁሉን እንደ ፈቃዱ አደረገ ብለን ዝም እንበል? ወይስ በሥጋ ምንም እንኳን ብርቅ በመንፈስ ከእናንተ ጋር ነኝ የሚለውን የሐዋርያው ቃል ያጽናናን ይሆን? ለአንተስ ድንቅ ጥሪ ነው። ለእኛ ግን ብትኖርልን እጅግ ይሻለን ነበር። አንተ ወደ ቡቡ አልቃሻ የፍቅር ሰው ሆደ ባሻ፣ ለሰው እንጂ ለራስህ ያልኖርክ፣ ክብርህን ትሩፋትህን ሽሽግ ድብቅ አድርገህ የኖርክ፣ ይውልኝ ስሙልኝ የማትል ዝምተኛ፣ አንተ ያውደ ምሕረት ግዞተኛ፣ የልዩ ወንጌል ምርኮኛ፣ አንተን ለመሸኘት በየትኛው ጥቅስ እንጽናና? ማጽናናቱን የምታውቅበት አንተ ነበርክ። ባልቃሾች መንደር ማናጣህ አንተን ነበር። አንተን አጽናኙን መምህር ሸኝተን በማንም እንጽናና? እስኪ ተነሳና አይዟችሁ በለን። ከነዚያ ወገን ነው ሳትባል፣ ከሊቅ እስከ ደቂቅ ከቄስ እስከ ጳጳስ ያለምንም ልዩነት ተወዳጅ ሆነ መክሊትህን ያካፈልከን። ወይቱብ ለጻድቅ ከይርአይ ሙስና፣ ጻድቅህን ጥፋትን ያይ ዘንድ አትተውም እንዳለ ዳዊት። ይነጋል ይላሉ መቼ ይነጋና እያደር ይመሻል፣ ወዳጅ ወዳጆቹን እያየ ያሸሻል እንዲል ያገሬ ሰው። ከምርቱ ግርዱ ከስንዴው ክርዳዱ በበዛበት፣ ከአመፅ ብዛት የብዙ ሰዎች ፍቅር እንደ ጉም በተነነበት፣ መከዳዳት መሸነጋገል እንደ ክብር በሚታይበት በዚህ ብኩን መጻጉዕ ዘመን ያላደፈች ነፍስህን በጊዜ ሰበሰባት። መምህራችን ዘላለም ሆይ ድንግል ማርያም ለልጇ ባለቀሰችው ልቅሶ እንሰናበታለን። መምህራችን ሆይ እነዚያ ሁሉን በርኅራኄ ለሚመለከቱ
ቃለ ወንጌልን ከዓመት ዓመት በመዓልትና በሌሊት ለሚያነቡ ለፍቅር ዓይኖች እጅ እየነሳን እንሰናበትሃለን። መምህራችን ሆይ ፍጹም መረጋጋት ለተላበሰው ትሑት ለሆነው ገጽ እጅ እየነሳን እንሰናበትሃለን። ከዋው እገሪሆሙ ለእለ ይዜንው ዜና ሰናይ የምሥራች ወንጌል ተሸክመው የሚዞሩ ፈጣን እግሮች ብፁዓን ናቸው እንዳለ ሐዋርያው። ለነሐሴ ደብረ ሊባኖስ፣ ለመስከረም ግሸን፣ ለኅዳር አክሱም ጽዮን፣ ለሐምሌ አቦ ዝቋላ፣ ለትንሣኤ ጎልጎታ በአራቱ ማዕዘነ ዓለም ወንጌልን ይዘው ለዞሩ እግሮች እጅ እየነሳን እንሰናበትሃለን። መምህራችን ዘላለም ሆይ ወንጌልን የዘወትር ጸሎት ላደረገ ለዚህ ዓለም ደስታ ላልተሸነፈ ዋዛ ፈዛዛን አሽቀንጥሮ ለቃለ ለርቱ አንደበትህ እጅ እየነሳን እንሰናበትሃለን። ለነዳያን ሥጋ ሠርከ ርስቱን ለነዳያን ነፍስ ቃለ እግዚአብሔሩን ለመጸወቱ እጆችህ እጅ እየነሳን እንሰናበትሃለን። ዕረፍተ ሥጋ ለማያውቀው የሕይወት ወንጌል ለሚያፈልቀው አስተዋይ ልቡና ለትሑት ሰብእናህ እጅ እየነሳን እንሰናበትሃለን። ዘላለም እንወድሃለን። ይተካል ይላሉ፣ መተካት ነው ወይ? በትርንጎ ቦታ ቢበቅል እምቧይ ይላል ያገሬ ሰው። አንተን ማን ይተካ ይሆን? ተስፋ አንቆርጥም። ነፍስን በገነት ያኑርልን።